አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የመዲ ቤተሰቦች ሰላም፣ እንዴት ናችሁ? ደህና ናችሁ ሆይ? እኔ ሰላም ነኝ አልሐምዱሊላህ። እናንተ እንዴት ናችሁ? ሰላም እንደምትሆኑ አምናለሁ። በያላችሁበት አላህ ሰላማችሁን ያብዛልኝ። እኔ ሰላም ነኝ አልሐምዱሊላህ። እና ውዶቼ ያው ዛሬ አንድ ነገር ልላችሁ ነው የመጣሁት። ላይክ ሰብስክራይብ እያደረጋችሁ ለምታበረታቱኝ፣ በውስጥም ለምታበረታቱኝ ምስጋናዬ ላቅ ያለ ነው። እጅግ በጣም አመሰግናለሁኝ። አሁንም ላይክ ሰብስክራይብ በማድረግ አበረታቱኝ የኔ ውዶች፣ የኔ ምርጦች። እናማ ዛሬ እላችኋለሁኝ ያው ኢድም እየደረሰ ነው እና በዙ አጋጣሚ እንኳን አደረሳችሁ ኢድ ሙባረክ ልላችሁ ፈልጋለሁ። ትንሽ ቀን ነው የቀረው፣ 2 ቀን ነው የቀረው። ኢንሻአላህ አላህ ተስዋቡ የሚጠማችሁ ጾመኛም ለሆናችሁ ጾሙትም አላህዬ ያግራልን ለሁላችንም። ኢንሻአላህ ደግሞ ለወደፊት ደግሞ በሀገራችን በቤታችን በደስታ ኢዱን የምናከብር ያድርገን እንላችኋለሁ ውዶቼ። እና ምንድን ነው መሰላችሁ ዛሬ ያው ብቻዬን ሰዎች የሉም፣ ብቻዬን ነው ያለሁት እና ለምን አንዳንድ ነገር አላወራቸውም ብዬ መጣሁ ማለት ነው። ብቻዬን ስሆን ለምን ከቤተሰቦቼ ጋራ አንዳንድ ነገር ሸላ አላረጋችሁም ብዬ እና አልሐምዱሊላህ። በእርግጥ ያው ሰዎች የሉም ማለት ስራ የለም ማለት አይደለም፣ ስራ አለ። እንዲያውም የበለጠ ስራ ጫና አድርገው ነው የሚሄዱት፣ የታወቀ ነው። ይሄንን ስሪ ይሄን አድርጊ ምናምን ብለውና ብቻ አልሐምዱሊላህ። እናም እየሰራን ነው። እናንተስ እንዴት ናችሁ ታዲያ? ደህና ናችሁ? ኢድን እንዴት ለማሳለፍ አስባችኋል? እኔ እንግዲህ ለኢድ ትልቅ ሰርፕራይዝ አለኝ ማለት ነው። ሰርፕራይዝ አለኝ ወደ እናንተ ይዤ የምመጣው። ግን ደግሞ እናንተ እኔ እስከምመጣ ድረስ ቪዲዮዬን ቤቴን ሸርሸር በማድረግ አሳድጋችሁ ሰብስክራይብ በማድረግ ላይክ በማድረግ እንድታበረታቱኝ ይሻለሁ ማለት ነው። ቢያንስ እንኳን እስቲ በዚች 200 እንኳን አስገቡኝ ማለት ነው። 200 ሰብስክራይብ ፈልጋለሁ ቢያንስ እንዲሁ አነሰ ቢባል። ያው ኢዱን ስንት ቀን የቀረው አሁን ኢድ እስከሚደርስ 200 ሰብስክራይብ። ከዛም በኋላ ሰርፕራይዙን ደግሞ አሳያችኋለሁ። ትልቅ እንግዳ አለኝ ማለት ነው። ትልቅ እና እንግዳዬን እንደ መጣ ወደ እናንተ በሰፊ ቤት እንዲሆን ማለት ነው። ሰፋ ተመልካቾችን ቤተሰቦችን በዛና ሰፋ እንዲሉልኝ እናንተም ያው በዛ አግዙኝ እላችኋለሁ ውዶቼ። እና በተረፈ ለምታበረታቱኝ ላይክ ሰብስክራይብ እያረጋችሁ በውስጥ መዲ አብሽሪ ሁሉም ያልፋል፣ ነገ ሌላ ቀን ነው ያላችሁ ላይብ ስገባም ለምታበረታቱኝ እህቶቼ እጅግ አመሰግናለሁ በድጋሜ። እና ውዶቼ ያው ብቻ አላውቅም ኢድ እስከሚደርስ ጓጉቻለሁ ትላላችሁ። ምን ይሆን ይሄ ሰርፕራይዝ? ምን ይሆን? ኢንሻአላህ ብቻ ደስ የሚል ነገር ይሆናል፣ በተለይ ለኔ ማለት ነው። እና ለእናንተም ያስደስታችኋል። የኔ ደስታ የሚያስደስታችሁ ብዙዎች እንዳላችሁ አውቃለሁኝ እና ደስ ይላችኋል ብዬ አስባለሁ። ኢንሻአላህ በኢዝኒላህ። ያው ይሄ መልእክት ልንገራችሁ ብዬ ነው። ቤቴን ሞቅ አርጋችሁ እንዲጠብቁኝ ማለት ነው። ሞቅ አርጋችሁ ጠብቁኝ፣ አበረታቱኝ የኔ ውዶች። እኔ አውቃለሁኝ ብዬ ያኔ የተሻለ ብኝ ሳይሆን እንዲያልኳችሁ ሚዲያ ላይ የመጣሁት ፍላጎቱ ስላለኝ ነው። ደግሞም
ተምሳሌት ምሳሌ መሆን ፈልጋለሁኝ። በቃ እኔም እኮ እንዴ ከሌ ማለት ነው። አሁን እንደኔ ብዙዎች ቤት ውስጥ ቁጭ ብለው በቃ ራሳቸውን ከማስጨነቅ የፍላጎት እያላቸው እኔ እኮ አልችልም የሚሉ ቅርታ ስላሉ ግን ደግሞ ደፍረን ብንወጣ እናስተምራለን። ባናስተምር እንኳን ራሳችንን ከድብርትና ከማይሆን ነገር እናወጣለን ማለት ነው። እና ውዶቼ አበረታቱኝ። ላይክ ሰብስክራይብ እያረጋችሁ አበረታቱኝ እላችኋለሁኝ። አመሰግናችኋለሁኝ። ያው እናማ ከህይወቴ ከአንዳንድ ካለፍኩባቸው ነገሮች ሸር ማረጋችሁ ነገር ካለ ጠይቁኝ። እኔም ለመመለስ ዝግጁ ነኝ ኢንሻአላህ። ያው ስደት ብዙ ነገር አልፈንበታል፣ ግን ደግሞ በትዕግስትና በሶብር ነገን በማሰብ በተሻለ እናልፈዋለን ማለት ነው። ማናችሁም ብትሆኑ ተስፋ እንዲያቆርጡ ባለንበት ነገር ምንም ክፉ ነገር እንኳን ቢሆን እንኳን ያው ይሄ ጅማሬ እንጂ መጨረሻ አይደለም። ነገ አላህ የመጨረሻችንን እንዲያሳምረልን ወደ ፈጣሪያችን ዱዓ ማድረግ ነው። እኔ ሀይቃ ብዙ ነገር አልፌያለሁ ማለት ነው በስደት ላይ። ያው ብዙ ጊዜ አንድ ቀን ቁጭ ብዬ የማወራችሁ ይሆናል ያለፍኩበትን። ግን ደግሞ አላህን ይዤ ያጣሁት ነገር ምንም የለም ሀይቃ ማለት ነው። ምናልባት ስለዚህ ታወራ ያው ስሜታዊ ልሆን ስለምችል እንጃ ባላወራ ነው የሚሻለኝ ማለት ነው። እንደዚህ ሳስብ የምር ለኔ አላህ ያደረገልኝን ነገር ሳስብ በቃ ግን ደግሞ እናንተ መልካም ስኮኑ ነው ሀይቃ ማለት ነው። ያኔ መልካም ስኮኑ በመልካምነታችሁ ይከፈላችኋል። ያን ያክል እኔ መልካምም ነኝም ባይሆንም ግን ባላችሁ ነገር በቃ ባላችሁ ነገር ለሰው ኸይር ነገር አሰቡ ማለት ነው። ወላሂ ልባችሁን በቃ ንጹህ አድርጋችሁ ጥሩ ነገር አስቡ የምር ማለት ነው። እናንተ ጥሩ ስኮኑ አላህ ደግሞ በቃ ጥሩ ነገር ይሰጣችኋል። ፈጣሪ በቃ ጥሩ ነገር ያደርግላችኋል። አልሐምዱሊላህ ረብል ዓለሚን። እኔ ካጣሁት ነገር ያለኝ በጣም ብዙ ነው። ያለኝ ነገር ይበቃኛል አልሐምዱሊላህ። እና ለዛም አንድ ቀን ቁጭ ብዬ ያሳለፍኩትን ነገር ብቻ ሁሉንም እማዋራችሁ ይሆናል ማለት ነው። ለጊዜው ግን አበረታቱኝ። የምትጠይቁት ነገር ካለ ጥያቄያችሁን ለመቀበል ዝግጁ ነኝ። ያወቅኩትን ሸር እንደራረጋለን። ለምን ሰው ቢጠቀምበት እኛ ጋር ለምን ይቀራል በሚል ነው አብዛኛው ሚዲያ ላይ የመጣሁት። ብዙ ነገር አብረን የምንሳልፍ ይሆናል። ቤተሰብ በመሆን አበረታቱኝ እላችኋለሁ የኔ ምርጥ የኔ ውድ ቤተሰቦች። ሀይቃ እስካሁን ድረስ እዚህ ሚዲያ ላይ ከመጣሁኝ ክፉ መጥፎ ነገር ያየሁን ነገር የለኝም። ሁላችሁም ጥሩ ጥሩ ኮሜንት ነው የሰጣችሁኝ ያላችሁት። ለዛ ደግሞ እጅግ በጣም አመሰግናችኋለሁኝ እና በጣም ላመሰግናችሁ ወዳለሁ። ምስጋና ያው ዛሬ በምስጋና ነው የጨረስኩት። በምስጋና ነው የጨረስኩት ቪዲዮውን ሁላ ማለት ነው። አቤት ወሬ ሲጠፋብኝ ወደ ምስጋና እና እንደዛ ስለሆነ እና አበረታቱኝ እላችኋለሁኝ ውዴቼ፣ ማሮቼ፣ ፍቅሮቼ እና ያው ሰርፕራይዙን እንዲያትረሱት 200 አስገቡኝ ሸርሸር አድርጋችሁ ማለት ነው። እኔ አይቼ ቢያንስ እስከ ኢድ ድረስ 200 ሰብስክራይብ ተገባሁኝ ሰርፕራይዙ ይመጣል ማለት ነው። ኢንሻአላህ ይዤላችሁ መጣ ነው የሚሆነው የኔ ውድ ቤተሰቦች።
ያው ላይክ ሰብስክራይብ አድርጉ እንዳትረሱ። አመሰግናለሁ ስላዳመጣችሁኝ፣ አብራችሁ ናችሁ ስለምትከታተሉ እጅግ በጣም አመሰግናለሁ። ብቻ ደስ ብሎኛል። ለምን እንዲሆን አላውቅም። ኢድ እስከሚደርስ በጣም ደስተኛ ነኝ አሁን ባለሁበት አልሐምዱሊላህ። እና አመሰግናለሁ። በኸይር እንገናኝ። በሌላ ቪዲዮ እስከምንገናኝ ድረስ ሰላም አለይኩም ወራህመቱላሂ ወበረካቱ።